እንዴት ናቸው? አሁን በርዕሱ ላይ እንደምታዩት ስለ ፓወር ፋክተር እናያለን ማለት ነው ዛሬ። ይህም ፓወር ፋክተር ምንድን ነው? እንደሚታወቀው በተለያዩ ድርጅቶች ኢንዱስትሪያል ድርጅቶች ስለ ፓወር ፋክተር ኮሬክሽን እንዲገጥሙ ይነገራቸዋል። ለምንድን ነው ያስፈልገው የሚል እናየዋለን ማለት ነው። ስለ ፓወር ፋክተር የሚለው ምንድን ነው? ፓወር ፋክተር ጀነራል ፎርሙላው አክቲቭ ፓወር ሲከፈል ለአፓረንት ፓወር ማለት ነው። ይህም ማለት ምንድን ነው? እንደሚታወቀው በፓይታጎረስ ቴዎረም ወይም ፓወር ትሪያንግል ላይ ማለት ነው ይህንን ፓወር ትሪያንግሉ ይህንን ኤስ ነው ሃይፖተነስ ሳይዱ ማለት ነው። የአጀሰንት ሳይዱ ፒ ወይም ትሩ ፓወር ነው። የቴታ ኦፖዚት ሳይዱ ደግሞ ሪአክቲቭ ፓወር ነው ማለት ነው። ስለዚህ ጋር ይህንን አፓረንት ፓወር የምንለው ይህን ማለት ነው ኢኳልስ ቱ ፒ ስኩዌር ፕላስ ኪው ስኩዌር ነው። ፒ ስኩዌር ፕላስ ኪው ስኩዌር ነው። ስለዚህ የሁለቱም ድምር ውጤት አፓረንት ፓወር ነው ማለት ነው። ስለዚህ ጋር ፓወር ፋክተር ስንል ምንድን ነው? ከአፓረንት ፓወሩ ምን ያክል አክቲቭ ፓወር ነው የተጠቀምነው የሚል ይገልጽልናል ማለት ነው። ይህን ማለት ምንድን ነው? ሁሌም ፓወር ፋክተር ከ0 እስከ 1 ነው ማለት ነው። አንድ አለ ማለት በሬዚስቲቭ ላይ ነው የሚሆነው ማለት ነው። ኔቸር ኦፍ ዘ ማቴሪያል ማለት ነው። 0 ሆነዋል ማለት ደግሞ ሙሉ በሙሉ አክቲቭ ፓወሩ 0 ሆነዋል ማለት ነው። ስለዚህ ሎዱ ምንድን ፒርሊ ኢንዳክቲቭ ወይም ካፓሲቲቭ ሎድ ነው ያለ ማለት ነው በ0 ከሆነ ማለት ነው። ይህን እንዴት ሊሆን ቻለ የሚል እናያለን ማለት ነው። ይህንን ሊሆን የቻለው እንዴት ነው? መጀመሪያ ይህንን ማለት ፓወር በትሩ ፓወር ኢኳልስ ቱ ቪ ታይምስ አይ ኮስ ቴታ ነው። ይህንን እንዴት ነው የሆነው? ከዚህ ነው የመጣው ማለት ነው። ይህንን ማለት ለምሳሌ ሳይን ቴታ የምንለው እዚህ ጋር ሳይን ቴታ ኦፖዚት ኦቨር ሃይፖተነስ ነው። ይህንን ሳይን ቴታ የምንለው ኦፖዚት ምንድነው? ሪአክቲቭ ፓወር ነው ማለት ነው። ሪአክቲቭ ፓወሩ ሃይፖተነሱ ደግሞ አፓረንት ፓወር ማለት ነው። ስለዚህ ኤስ እዚህ ጋር ሪአክቲቭ ፓወሩ እዚ ኢኳልስ ቱ ኤስ ታይምስ ሳይን ቴታ ማለት ነው። ኤስ ታይምስ ሳይን ቴታ። ስለዚህ ኤስ ማለት ሪአክቲቭ ፓወሩ እዚ ኢኳልስ ቱ ቪ ታይምስ አይ ማለት ነው። ይሄንን ቪ ታይምስ አይ አፓረንት ፓወሩ ታይምስ ሳይን ቴታ ይሆናል ማለት ነው። ጀነራል ፎርሙላ የሪአክቲቭ ፓወር ይሄንን ነው ማለት ነው። የአክቲቭ ፓወር ደግሞ ይሄንን ሊመጣ የቻለው እዚህ ጋር አክቲቭ ፓወር ማለት ኮስቴታ ወደዚህ እንመጣለን። ኮስቴታ እዚህ ኢኳልስ ቱ ኮስቴታ በፓይታጎረስ ቴዎረም አጀሰንት ሳይድ አጀሰንት ሲካፈል ለአፓረንት ፓወር ማለት ነው ወይም ለሃይፖተነስ ማለት ነው ሃይፖተነስ። ስለዚህ በዚህ ላይ በዚህ ጋር ያለ ምንድን ነው? አጀሰንት ሳይዱ ይህንን ትሩ ፓወር ነው ማለት ነው ሲካፈል ሃይፖተነሱ ኤስ ማለት ነው። ስለዚህ ይህንን ኮስቴታ ነው። ይህ ፒ ማለት ኢኳልስ ቱ ኤስ ታይምስ ኮስቴታ። ስለዚህ ይህንን ማለት ኤስ የምንለው ቪ ታይምስ አይ ነው ኮስቴታ ማለት ነው። ስለዚህ ይህንን ማለት ምንድን ነው? በፓወር ፋክተር ላይ ሪአክቲቭ ፓወር እየጨመረ በሄደ ቁጥር ይህንን እየቀነሰ ነው ይሄዱ ማለት ነው አክቲቭ ፓወር። ስለዚህ ለምሳሌ እዚህ ጋር 90 ዲግሪ ቢሆን ኑሮ ይሄንን 90 ዲግሪ ቢሆን ኑሮ እዚህ ጋር 90 ዲግሪ ቢሆን ኑሮ ኮስ 90 ዲግሪ ስንት ነው? ይሄንን ኮስ 90 ዲግሪ እዚህ ጋር ሳውስ ሲደረግ ፒ ኢኳልስ ቱ ቪ ታይምስ አይ ኮስ 90 ዲግሪ ቢሆን እዚህ ጋር ኮስ 90 ዲግሪ 0 ነው የሚሆነው ማለት ነው። ስለዚህ 0 ለዚህ ለአፓረንት ፓወሩ ማልቲፕላይ ሲደረግ 0 ነው የሚሆነው። ስለዚህ አክቲቭ ፓወሩ ምንም 0 ነው ያለ ማለት ነው። አክቲቭ ፓወሩ 0 ነው ያለ ማለት ነው። ሙሉ በሙሉ ምንድነው? ሪአክቲቭ ፓወር ነው ያለ ማለት ነው። ሙሉ በሙሉ ሪአክቲቭ ፓወር ነው ያለ ማለት ነው። ስለዚህ ይህንን ደግሞ ኪው እዚ ኢኳልስ ቱ ቪ ታይምስ አይ ሳይን ቴታ። ስለዚህ ሳይን ይህንን 90 ዲግሪ ሳይን 90 ዲግሪ ስንት ይሆናል? 1 ማለት ነው። ስለዚህ ሙሉ በሙሉ ሪአክቲቭ ፓወር ነው ያለው ቪ ታይምስ ኤስ ማለት ነው። ይሄን ቪ አይ ማለት ኤስ። ስለዚህ ሙሉ በሙሉ ይሄንን ምንድነው ይሆናል? 90 ዲግሪ ከሆነ ይሄንን ሙሉ በሙሉ ሪአክቲቭ ፓወር ነው ያለው ማለት ነው። ስለዚህ
ሙሉ በሙሉ ብክለት ነው ያለ። ይህን ማለት ምንድን ነው? ዚያር ኔቸር ኦፍ ኢንዳክቲቭ እና ካፓሲቲቭ ሎድ ማለት ነው። ይህንን ማለት ምንድን ነው? በማግኔቲክ ፊልድ ወይም በኤሌክትሪክ ፊልድ ነው ውስጥ ሆነው ከሶርስ ወደ ሎድ ከሎድ ወደ ሶርስ በሲስተም ላይ ነው ያለ ሪአክቲቭ ፓወር ማለት ነው። ይህን ምንም ዩዝፉል ስራ አልተሰራም ወይም ዩዝፉል ወርክ የለም ማለት ነው። የኤሌመንቱ ወይም የኢንዳክቲቭ ወይም ካፓሲቲቭ ሎዱ ኔቸር ሆነ ነው እንጂ ኤስ ከፒ ኦቨርላፕ ቢያደርግ ነው ተመራጭ የነበረው። ግን በፕሮፐርቲ ማቴሪያል ፕሮፐርቲ እንደዛ ናቹራል ፕሮፐርቲ እንደዛም ሊሆን አይችልም ማለት ነው። ለምሳሌ በሞተር ላይ የሚፈጠረው ማግኔቲክ ፊልድ በሚፈጠር ጊዜ ነው ሮቴሽን ሊፈጠር የሚችለው በሞተር ላይ ማለት። ስለዚህ ማግኔቲክ ፊልዱ ከሪአክቲቭ ነው የሚመነጨው ማለት ነው። ከሪአክቲቭ ነው የሚገኘው ማግኔቲክ ፊልድ ማለት ነው። ስለዚህ ናቹራል ኔቸር ነው የኤሌመንቱ ወይም የሎዱ ኔቸር ነው ማለት ነው። ሪአክቲቭ ፓወር ሊያመጣ የሚችለው ግን መቀነስ ይቻላል ማለት ነው። ምን ካፓሲተር በመጠቀም ማለት ነው። ሁሌም ፓወር ፋክተር ከዜሮ ወደ 1 እስከ 1 ነው ማለት ነው። 1 ማለት ቤስት ኢነርጂ ኮንሰምፕሽን ነው ያለ ማለት ነው። ሎስ የለም ማለት ነው። ዜሮ ከሆነ ደግሞ ሙሉ በሙሉ ኢንዳክቲቭ ካፓሲቲቭ ሎድ ነው ያለ። ስለዚህ ሙሉ በሙሉ ዌስቴጅ ነው ያለ ፓወር ማለት ነው። ስለዚህ ለምሳሌ 0.8 ከሆነ 0.8 ፓወር ፋክተር 0.8 ከሆነ ለምሳሌ 80% የአፓረንት ፓወር 80% አክቲቭ ፓወር ተጠቅመናል ማለት ነው። 0.9 ከሆነ ማለት 90% የአፓረንት ፓወር አክቲቭ ፓወርን ተጠቅመናል ማለት ነው። ስለዚህ ሪአክቲቭ ፓወር ማጥፋት አይቻልም፣ ምክንያቱም የኢንዳክቲቭ እና ካፓሲቲቭ ናቹራል ፕሮፐርቲ ስላለው ማለት ነው። ግን ኢምፕሩቭ ማድረግ ግን ይቻላል ማለት ነው፣ ካፓሲተር በመጠቀም ማለት ነው። ስለዚህ ስለ ፓወር ፋክተር ይህንን ይመስላል ማለት። ፓወር ፋክተር ኮሬክሽን ደግሞ በቀጣይ ቪዲዮ እናያለን ማለት ነው። ስለዚህ ይህንን ቪዲዮ ከተመቻችሁ የሚደረገውን ነገር አድርጉ ማለት ነው። ቴንክ ዩ